ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። እንግዲህ እንዲህ እያልን የፊር ዘ ዎኪንግ ዴድ የምዕራፍ 3 የመጨረሻው ክፍል ላይ ተቃርበናል። በፊር ዘ ዎኪንግ ዴድ በባለፈው ክፍል ግድቡ ቦታም ላይ በቪክተር ተመርተው የመጡት የፕሮክተሩ ሰዎችም ጥቃት ሲከፍቱ ማዲሰንም እብዱት ወይኔ ያንተ ነገር በቃኝ አትለወጥም በማለት እዛውም ጭንቅላቱን ደጋግማ መታም እንደገደለችው። አሊሻም ፕሮክተር ጆን ከተባለው ግለሰብ ጋርም ተገናኝታ ለሕክምናም ረድታው እሱም ተገርሞባት ይዟት ወደ ግድቡ ቦታም ሲያመሩ ቪክተርም ዳንኤል ፊቱ ላይ ከተኮሰበትንም በኋላ ማዲሰንንና ኒክንም በመያዝ ለደህንነታቸውን በሚል እዛው ግድቡ ቦታም ላይ ያለ አንድ ክፍል ውስጥም ቆልፎባቸው እንዳስቀመጣቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ማዲሰንን በትውስታ መልኩ ድሮ ከልጆቿ ከቤተሰቡ ጋር ሆና የምታከብረው የገና በዓል ትዝ እያላት ግን በቅዠት መልኩ አሊሻ ሞታባት ሬሳዋንም እንዲሁ መቃብር ቦታዋን እየተመለከተች ኒክም ከፍቅሩ ሉሲያ ጋም ልጅም ወልደው ልጃቸው ግን ዞምቢ እንደሆኑም እያየች ስትቃዥ እንመለከታታለን። በዚሁ ትዕይንቱ ፕሮክተርና አሊሻም ጋም ወስዶን እነሱም በጀልባቸው የግድቡን ውሃም ተጠቅመው ግድቡ ቦታም ላይም እያመሩ እንዳለም እያየን ታዲያ ውጭ አካባቢም ላይ እየተዳረሱም ሲመጡ ውሃው ላይ የተገደሉ ሰዎችንም እየተመለከቱ ፕሮክተርም በዛ እየተበሳጨ ልክ ሲደርሱም ቪክተርን ምን ተፈጥሮ ነው እያለ እየጠየቀው ይህ ነገር በሰላም ይጠናቀቃል ለከኝ ነበረም የጠራከኝ ምን ተፈጥሮ ነው እያለም ሲጠይቅ ሬሳውንም ስላየና የሚያሰራጩት ውሃም ላይም ስላለ ሬሳው ውሃውን በክሎታል እያለም ሲናገረው ቪክተርም እንደታሰበው ሁላ ቢሄድም የሆነ ሰው ግን ለነ ዳንኤል መጥቶም ነግሯቸው በዛም ግድቡም ላይ ብጥብጥም ተፈጥሮ ነበር። አሁን ግን ሰላም ወርደዋልን በማለት አሊሻንም አብሮ ከፕሮክተሩም ጋር ሲያያት እየተገረመ ፕሮክተሩም ትንሽ ልረፍና ውሳኔን አስተላልፋለሁ በማለት በዛውም ቦታውን ልጎበኝም እችላለሁም ብሎም ወደ ውስጥም ይገባል። ቪክተርም ሳይታይ በድብቅ ወደ አሊሻም ተጠግቶ እያወራት እሷም ስለ እናቷ ስለ ወንድሟ ኒክም ጠይቀው ደህና እንደሆኑና እዚሁ ተደብቀው እንዳሉም እየነገራት አብረሽኝ ከሰራሽ ከዚህ ቦታም በሰላም ሁላችሁም ትወጣላችሁም እያለም ያረጋጋታል። ኒክና ማዲሰን ጋም ስንሄድ ኒክም እናቱ በሰራችው ስራም እየተበሳጨ ይህ ነገርሽ ሰዎችን መግደል መች ነው የሚቆመው እያለ እናቱን እየተናገረ ማዲሰንም አማራጭ ስላጣው ነው ትሮይን የገደልኩት እያለች ብትናገርም እሱ ግን በዛ ሀሳቧ ሳይስማማ አንቺ አማራጭ ብታጪም እኔንም ትገይኛለሽ እያለም ሲናገራት እሷም በዚህ ንግግሩ እየተበሳጨችበት እሷ እንደዚህ አይነት እናትም እንዳልሆነችና ልጇን በፍጹም እንደማትገልም ትነግሯለች። እዛውም የተኩስ ድምፅም ስለሰሙ ሲደናገጡ በሌላ በኩል ሎላም ዳንኤልንም እንደያዘችው እታችም ይዛ ወርዳ ሕክምና ለማድረግም እየሞከረች እሱም ከራሱ ጋር እየታገለ ሽጉጥ አውጥቶም ሰጥቷት ራሷን እንድትጠብቅና ይህን ቦታም እንድትከላከልም ነግሯት እሷም በሀሳቡ ተስማምታ ሽጉጡንም በመያዝ ወደ ላይም ትወጣለች። አሊሻም የፕሮክተሩን ቁስልም እያጸዳዳችለት እሱም በመሃል ውሸት እንደሚጠላም እየተናገረ ቪክተርን የት ነው የምታውቂውም ብሎም ያፋጣታል። በለው አሊሻም ድሮ ላይ ከሎስ አንጀለስ ያተረፈን እሱ ነበረ፣ ከእናቴም ጋር ጓደኛም ስለነበረ እሷ የት ናትም ብዬም ነበር እየጠየቅኩትም ትለዋለች። ፕሮክተሩም ታዲያ ይህን ሲሰማ እየተገረመ የቪክተር እዳ ስላለብሽ ነው ወይ እኔን የዋሸሽኝም እያላት እናትሽ ማነው ስሟን በማለት ሌላ ጥያቄ ማስከትሎ ማዲሰን እንደሆነም ሲሰማ ቪክተር ማዲሰንና ልጆቿን እናንተንም እንድለቅለት በህይወት እንድተውለት ሲጠይቀኝና ድርድር ሲያደርግ ነበር፣ ግን አሁን ላይ ስለዋሸኝ ያ የሚሆን አይመስለኝም ይላል። አሊሻም በዚህ ጊዜ የተደናገጠች እኔ አሁን ላይ በጥሩ ሁኔታ እየተንከባከብኩ ነው፣ እየተንከባከብኩክም አብሬ ኮኝም መቀጠል እችላለሁ፣ በተለዋጭም አንተ ማዲሰንን በህይወት ተውልኝም ስትለው እሱም ታዲያ ተስማምቶ ከሂውስተን ያለኝ ነገር ሸጬ በጠቅላላ ወደ ታምፒኮም ስሄድ አብረሽኝ ትመጫለሽ ወይም በማለት ይጠይቃታል። አሊሻም እያንገራገረችን ቢሆንም ተስማማለች። እነ ማዲሰን ጋም ቪክተርም ተመልሶ የግድቡ ቦታ ሰራተኞች የሚለብሱትን ዩኒፎርም አምጥቶላቸው እሱንም እየሰጣቸው ይህን አድርጉና ማንም ሳያነቃና ሳያስባንን ምንም እንዳልተፈጠረ ከዚህ ቦታ ይዣችሁ ሉጣ እያለም ይናገራል። ማዲሰን ግን ተበሳጭታበት
ምን እየተፈጠረ ነው? ለምን ሲጀምር ይህን ነገር አደረግ እያለችም ተናዳም ትናገሯለች። ቪክተርም ሊያረጋጋት እየሞከረ ፕሮክተሩ ጆን ወደ ግድቡ ቦታ መጥቶ ጥቃት ሊከፍት መሆኑን አውቄ ነበር። ያ ከመፈጠሩም በፊት ግድቡን በሰላማዊ መልኩ ከና ዳንኤል ወደ ፕሮክተሩም ላሳልፍ ነበር ያሰብኩት። ለእናንተም ደህንነት ሲባል ከሱ ጋር ድርድር አድርጌ ነበር። አሁን ግን ነገሮች እንዳልታሰቡም ሄዷል። አሊሻም ከፕሮክተሩ ጋር እዚህም መታለች። ፕሮክተሩም ይዛቸውን ሰዎች እንደ አሻንጉሊት ያስባችኋልም። እሷን ምናልባት ከተመቸችው ለእናንተ ምህረት ሊያደርግላችሁ ይችላል። ግን ያንን አንቆምርም። አሁን ላይ ያለን አማራጭ እናንተን በድብቅ ከዚህ ማስወጣት ነው። ከዛም እኔም ተመልሼ አሊሻን ይዣትም ወጥተን ከዚህ ቦታ እንሸሻለን በሚልም አሳምኗቸው። ማዲሰንም ከአይኑ ላይ የሆነ የደበቃት ነገር እንዳለም ስላወቀች ስለሱም ጠይቀው እሱም ዳንኤል ላይ መተኮሱንም ነግሯቸው በዛም እየተደናገጡም እየተበሳጩበትም ያመጣላቸውንም ዩኒፎርምም ለብሰው በፍጥነት ካሉበት ክፍልም ይወጣሉ። ወደ መውጫ በርም ላይ እየወሰዳቸው የፕሮክተሩ ሰዎችን በፊት ለፊቱ ሲያጋጥሙት ራሱ ፕሮክተር ከዚህ ቦታ እኔ እንዳስወጣቸው ጠይቆኝ ነው ብሎም ዋሽታቸው እነ ማዲሰንንም ይዞ ሊወጣ ሲል በሌላ በኩል ሎላም ደግሞ ቢሮዋም ላይም ደርሳ የኤፍራንን ሞትና ሬሳም ካየችም በኋላ በንዴት የያዘቻትን ሽጉጥም ይዛ ሞታ ወደ ጠባቂዎቹ ላይ መተኮስም ስትጀምር ቦታውም ሲበጥበት ከኋላም ፕሮክተር ጆንም ደርሶ ሎላ ላይ ተኩሶም ይገላታል። ከታችም ዳንኤል ራሱን ከሳተበት ሲነቃም እናየዋለን። ፕሮክተርም ቪክተርንና ነማዲሰንንም በማየቱ እየተበሳጨ ወደ ውስጥም በግዴታም አስገብቷቸው ቪክተርንም እየደበደበ እዚህ ያለችውን ሎላ ተብያዋን ሴትና ዳንኤልን ገድያቸዋለሁ ብለህ ነበር ዋሽተካልም እያለ መልሶም እየደበደበውና እያስደበደበው ቪክተርም ሎላ ብቻ ነበር የቀረችው ዳንኤልን ገድየዋለሁ እያለ ቢናገርም የሚያምነውም ይጠፋል። ፕሮክተሩም ቪክተርን ሳያምነውም ሲቀር ማዲሰንም ለቪክተር ተደርባ እውነቱን ነው እያለች ብትናገርም ፕሮክተሩም ወደ እሷ አፍጥጦም እየተመለከተ ማንነቷንም ጠይቆ ማዲሰን እንደሆነችም ሲያቅ እየተገረመ አሊሻን ወደ እናትሽ ሂጂም በማለትም ቤተሰቡን ዳግመኛ እየቀላቀለና እየተመለከታቸው ስለ ኒክም ጠይቆ ከሰዎቹም በኩል ስቴዲየሙ ላይ ይህ ግለሰብ ከሌላ ነጭ ጓደኛው ጋር ሆኖ መረጃም ሲሰበስቡ ነበርም ሲባል ጓደኛው አሁን የት ሄደም እያለም ሲጠይቅ ኒክም እናቴ ገሏለች እያለም ይናገራል። ማዲሰንም መገደል ነበረበት እያለች ስትናገር ፕሮክተርም በንግግሯ እየተገረመ እዛውም ታዲያ አሁን ላይ ቪክተር ባጠፋው ጥፋት እኔም ስለ ዋሸኝ ሙሉ እናንተን እገላችኋለሁ በማለትም ውሳኔውንም አስተላልፎ ማዲሰንንም የልጆችሽን ሞትም ቀድመሽ እንዳታይ አንቺንም ቅድሚያ እገልሻለሁ ይላታል በለው። በዚህም ውሳኔውም ፕሮክተሩም ጸንቶ ወደ ውጭም በሰዎቹ ማስይዞም ይዟቸው ሞቶ ሊገላቸው ሲቃረብ ኒክም ቪክተርን አቅፎ ቻውን በማለት ሊገደልም ይቃረባል። ቪክተርም በስተ መጨረሻ ለፕሮክተሩ ፈገግ እያለ አንድ ያላሰብከው ነገርም አለ። ከመምጣታችሁ በፊት እነ ዳንኤል ይህም ቦታ ዙሪያውን በሲፎር ፈንጂ አጥምደውታልም በማለትም ሲናገር ፕሮክተርም በንዴት ይህን ውሸታምና ቀጣፊ ምላሱን ቆርጣችሁ ግደሉልኝም ሲል ቪክተር ሆዬ ወዲያው ከኪሱ ውስጥም ማፈንጃውን ሊያወጣ ሲልም አቶት ሲደናገጥ እዛው ያለው ኒክም ታዲያ ማፈንጃውን አውጥቶ ለሁሉም እያሳያቸው እነ ማዲሰን ራሱ ፕሮክተሩም ተደናግጦ ምንም እንዳያደርግም ሽጉጥም እየደቀኑበት ሊያስጠነቅቁት ቢሞክሩም ኒክ ግን ተረጋግቶ ቦታውን ዙሪያውን ተመልክቶ እናቴና እህቴ ከቪክተር ጋር ሆነው በጀልባም አድርገው መጀመሪያ ይህን ቦታ ለቀው ሄዱ፣ ከዛም እንደራደራለን ብሎም ይጠይቃል። ዋው ኒክ! ፕሮክተሩም ምንም አማራጭ ስለሌለው በኒክ ሀሳብም ሲስማማ እና አሊሻም ኒክን አብረርከና ቢሉትም እሱም ከራቀ ማፈንጃውም ስለማይሰራለት እዚሁ ለመቆየትና ራሱንም ለማጥፋትም ወስኖ እነሱ ካልሄዱም እነሱም እዚሁ ስለሚሞቱ ሂዱም ብሎም አሳምኗቸው ማዲሰንና አሊሻም እያዘኑም ቢሆንም ከቪክተር ጋም ቦታውን ለቀውም ወጥተው እታችም ወርደው ባገኙት ጀልባም አድርገው የጀልባው ሞተር በስንት መከራም አስነስተው መንቀሳቀስ ሲጀምሩ ኒካም ያለው ፕሮክተርም ይህን ፈንጂ ካፈነዳከው ላንተ ጥቅምክ ምንድን ነው? ከፈንጂው ምንም አትጠቀምም እያለ እየተናገረ ከሰዎቹ ጋር ሆነው በቀስታ እየተጠቁት ሊነጥቁትም ሲሞክሩ ኒክም ተረጋግቶ እሱ መሞት እንደማይፈራም እየተናገረ ቤተሰቡም ርቀው እስኪሄዱም ከርቀት እያየም እየተጠባበቀ
የነቃው ዳንኤልም ከወደ ታች የፕሮክተሩ ሰዎችንም አግኝቶ የተጎዳ ሰውን መስሎም ተጠግቷቸው በፍጥነት ሶስቱንም መቶን ዘሮም ገሏቸው ሽጉጣቸውንም በመያዝ ወደ ላይም ሲወጣ የሎላን ሬሳም አይቶ ልቡም ይሰበራል። በመቀጠልም የልጁን የኦፊሊያን ሀብልም በእጇም አስይዟት በንዴት ወደ ፕሮክተሩም ሲያመራ ፕሮክተሩም ይህ ነገር በቃ ሰለቸኝም በማለት ከኒክም አፍንጫውንም ሊነጥቅም ሲሞክር ከርቀትም በማን እንደሆነ ባናቅም የፕሮክተሩ ሰዎችም በስናይፐር ተተኩሶባቸው ሲገደሉም ተደናግጠው እየተደባበቁ እኛም ታካና ሊ እየተኩሱባቸው እንዳለም እያየን ፕሮክተሩም አሁንም ቢሆን ኒክል ሊነጥቀውና ሊያስገድለው ሲሞክር እዛውም እነ ታካም ሲተኩሱ ዳንኤልም ቦታው ላይ ደርሶ የፕሮክተሩን ሰዎች እየተኮሰም ሲገድል ኒክም የቤተሰቡ መራቅ ከርቀትም ከተመለከተም በኋላ ይህ ነገር በቃም በማለት ማፈንጃውንም በስተመጨረሻም ተጭኖት ፈንጂዎቹን ፈነዳድተው ግድቡ ሙሉ መፈራረስም ይጀምራል በለው። የፕሮክተሩ የቀሩት ሰዎችም በዚህ ድንጋጤ አለቃቸውን ፕሮክተሩንም ይዘው ሳይሞቱ ቦታውን ለቀው ለመሸሽም ሲሞክሩ ከታችነ ማዲሰንም የግድቡ ውሃም ስለፈሰሰ በዛም እየተሳቡም ሲወሰዱ ከላይ ከተራራ ላይ ሆነው እየተኮሱ የነበሩት ታካና ሊም ያንን ከርቀትም አይተው ምንም መርዳትም አቅቷቸው በቃ ሰምጠው መሞታቸው ነው እያሉም እያዘኑ ጉዞ ወደ ሰሜንም በሚል ተነስተው ትተዋቸውም ይሄዳሉ። ውሃ ውስጥ የሰመጡትና አሊሻም ማዲሰንም በሐሳቧ የጄሬማያ መቃብርም እየታያት ከመቃብር ውስጥም ጄሬማያ ወጥቶ ጎትቶም ሊያስገባትም ሲታገላት ትራቪስም ደርሶ ሲያተርፋት እያየች እየቃዠች ወደ ራሷ ተመልሳም ነቅታ እየዋኘችም በፍጥነት ከውሃ ውስጥም ወጥታም ትተርፋለች። አካባቢዋንም ስትመለከት የግድቡ ውሃ ሙሉ ለሙሉ ወደ ከተማዋም ፈሶ የከተማው ሰውም በደስታ ያንን ውሃ እየቀዳም ሲወስድም ታያለች። ዋው! ምዕራፍ 3 በዚህ መልኩ በገራሚ ሁኔታ ተጠናቋል። በቀጣይ በምዕራፍ 4ስ ምን ይፈጠር ይሆን? እኛም ምዕራፍ 4ን በቅርብ ይዘንላችሁ የምንመጣም ይሆናል። እስከዛ ግን ቪዲዮዎቻችን ለብዙ ሰው እየደረሱልንም ስላልሆነ ላይክና ሼር እያደረጋችሁ አበረታቱን። ይመቻችሁ። ቸር ቆዩልን። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ። ቸር ቆዩልን።